ሰው እግዚአብሔርን ከያዘ ምን ይፈልጋል? የልብህ ተስፋ ክርስቶስ ነው። እግዚአብሔርን ከያዘ ሰው ጋር በምንም ልትወዳደር አትችልም። እሱ የዓለም ሁሉ ፈጣሪ ነው። ዓለምን በመዳፉ የያዘን አምላክ ከጎንህ እንደማድረግ ምን ፈልጋል? ከዚህ ነው ነዳይ ለምን አትሆን? እግዚአብሔር ከሌለበት ደስታ እግዚአብሔር ያለበት ሐዘን ይሻላል። እግዚአብሔር ከሌለበት ሀብታምነት እግዚአብሔር ያለበት ነዳይነት ይሻላል። ለምን? የአልዓዛርና የባለጸጋ ነው ታሪክ እኮ እንደዛ። በምድር ለትንሽ ጊዜ ነው የተሰቃየው አልዓዛር። ሉቃስ ወንጌል ፍርፋሪ እንኳን አይሰጠውም ነበር። በቁስል የተመታ ምን አይነት አሰቃቂት እንደሆነ ሰው አሁን ኖረ ነው የሚባለው። ግን ተገናኙ ላይ ተቃራኒ ነው። በአብርሃም እቅፍ ነው። ያ ባለጸጋው በእጁ እንደዚህ ነክሮ ጠብ ያርግልኝ ውሃ ብሎ እስኪለምን ድረስ ዛሬ የረሳኸውን ነዳይ ነገ አያስታውስም። አንድ ንጉሥ በጣም ትልቅ ቤተ መንግስት እየሰራውልህ ነው፣ ግን እዚች በረት ውስጥ ቆይ 15 ቀን ቢልህ እያጣጣምክ ነው ትቆየው። ሽታው በቃ ምድር እኮ እንደዚህ መንግስተ ሰማያት አለች ትንሽ ተሸገርልኝ እኮ ነው የሚልህ እግዚአብሔር። በምድር ያለው መከራ ችግር ያልፋል፣ ከሰው በታች መሆንህ ያልፋል፣ ትንሽ ጊዜ ነው። በሰማይ ትልቅ ክብር አዘጋጅቼልሃለሁ እያልኩ